ሰላም ሰላም እንደምንቆያችሁ። ዛሬም በኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ፓርት 3 ተመልሰናል። መጨረሻ ፓርት ነው፣ በጣም አጭር ነው። እስከ መጨረሻ አብራችን ሁኑ። የዛሬ ትምህርታችን ዲሲዥን ሜኪንግ ዩኒትስ ኤንድ ዘ ሰርኩላር ፍሎው ሞዴል የሚለው ነው። there are three decision making units in closed economy. አንድ ክሎዝድ ኢኮኖሚ ውስጥ ክሎዝድ ኢኮኖሚ ስንል የውጭ ኤክስፖርት እና ኢምፖርት የለውም። አንድ ማርኬት ኦፕሬት እየሆነ ያለው ጀስት በአንድ ሀገር ውስጥ ነው። ክሎዝድ ኢኮኖሚ እንላለን ያኔ። these are households, firms and the government። እነዚህ አንድ ሀገር ውስጥ ዲሲሽን ሜኪንግ ዩኒቶች ናቸው። ሃውስሆልድ አለ፣ ፈርም አለ፣ እንደ ገቨርንመንት አለ። ሃውስሆልድ ስንል ሃውስሆልድ ካን ቢ ዋን ፐርሰን ኦር ሞር who live under one roof and the joint financial decisions. ይሄ ሃውስሆልድ ማንኛውም ሰው ሊሆን ይችላል። እነዚህ ምን የሚያደርጉት እነሱ ዲሲዥን ሁለት ነው። አንድ ሴሊንግ ኦፍ ዘ ሪሶርስስ ጀስት ሃውስሆልድ ሪሶርስ ነው፣ ፋክተር ኦፍ ሪሶርስ የምንላቸው ነው ኦን ያደረጉት እነሱም ላንድ፣ ሌበር፣ ኢንተርፕሪነርሺፕ እና ካፒታልን ኦን ያደረጉት ሃውስሆልድ ናቸው። ሪሶርሳቸውን ይሸጣሉ። እንደዛም ደግሞ ባይንግ ኦፍ ጉድስ ኤንድ ሰርቪስስ ጉድስ ኤንድ ሰርቪስን ከፈርም ይገዛሉ። ሴል ያደርጋሉ፣ ይገዛሉ። ሁለተኛ ላይ ፈርም ኢዝ ከሶስቶቹ ማለት ነው። ሶስት ዲሲሽን ሜኪንግ ዩኒቶች አሉ ብለናል። አንደኛው ሃውስሆልድ፣ ፈርም እና ገቨርንመንት ኢንክሎዝድ ኢኮኖሚ ነው። አንድ ሀገር ውስጥ ነው ኤክስፖርት ኢምፖርት ሳይደረግ። ፈርም ኢዝ production unit that uses economic resources to produce goods and services። እነዚህ ደግሞ ፈርሞች ኢኮኖሚክ ሪሶርስ ወይንም ፋክተር ኦፍ ፕሮዳክሽን የምንለውን ሪሶርስ ተጠቅሞ ጉድስ ኤንድ ሰርቪስን ፕሮዲውስ የሚያደርግ ኢንቲቲ ነው ይሄኛው። ፈርምስ ኦልሶ ሜክ ቱ ዲሲዥንስ። ፈርም ሁለት ዲሲዥኖችን ያደርጋል። ባይንግ ኢኮኖሚክ ሪሶርስ ፍሮም ሃውስሆልድስ፣ ሴሊንግ ኦፍ ዘር ፕሮዳክትስ። ሪሶርስ ኢኮኖሚክ ሪሶርስን ከሃውስሆልድ ይገዛሉ። ቢኮዝ ኦን ያደረጉት ሃውስሆልድ ስለሆነ ከሃውስሆልድ ከገዙ በኋላ ጉድስ ኤንድ ሰርቪስን ፕሮዲውስ ያደርጋሉ፣ ያመርታሉ። እንደ መልሶ ገቨርንመንት እና ለሃውስሆልድ ይሸጣሉ። ሀሳቡ ይሄ ነው። ሶስተኛ ኢንቲቲ ኦር ዩኒት ገቨርንመንት ነው። ገቨርንመንት ደግሞ ምን ያደርገዋል? ኢዝ አን ኦርጋናይዜሽን ዳት ሃዝ ሌጋል ኤንድ ፖለቲካል ፓወር ቱ ኮንትሮል ኦር ኢንፍሉዌንስ ሃውስሆልድስ፣ ፋርምስ ኤንድ ማርኬትስ። ገቨርንመንት ደግሞ እነዚህ ሃውስሆልድን፣ ፋርም እንደዛው ማርኬትን ለማቆጣጠር ፓወር ያለው ኢንቲቲ ነው። ኢት አልሶ ፕሮቫይድስ ሳም ታይፕስ ኦፍ ጉድስ ኤንድ ሰርቪስስ known as public goods and services for the society። ፓብሊክ ጉድስ እና ሰርቪስ የምንላቸው ሰርቪሶች ለሶሳይቲ ያቀርባል ማለት ነው ገቨርንመንት። እንደዛውም ሌጋል እና ፖለቲካል ፓወር ያለው ዩኒት ነው። እነዚህ ሶስት ሃውስሆልድ፣ ፈርም እና ገቨርንመንት ሶስቱ ዲሲዥን ሜኪንግ ዩኒትስ ኢን ክሎዝድ ኢኮኖሚ ነው ናቸው። አሁን the three economic agents interact into markets። እነዚህ ሶስት ብለናል። ሶስት ዩኒቶቹ የት ነው የሚገናኙት? ሁለት ማርኬት ላይ ነው የሚገናኙት። አንደኛው ማርኬት ፕሮዳክት ማርኬት የምንለው ነው። it is a market where goods and services are transacted or exchanged። እዚህ ማርኬት ላይ የሚሸጠው ጉድስ ኤንድ ሰርቪስ ነው። ጉድስ ኤንድ ሰርቪስ በማን የተመረተ ነው? በፈርምስ። ፈርሞች ኢኮኖሚክ ሪሶርስን ሃውስሆልድ ይገዛሉ። እንደን ጉድስ ኤንድ ሰርቪስን ፕሮዲውስ ካደረጉ በኋላ
ፕሮዳክት ማርኬት ላይ ነው የሚያቀርቡት። ሶ that is a market where households and governments buy goods and services from business firms. so እዚህ ማርኬት ላይ ደግሞ ገዢዎች ገቨርንመንት እና ሃውስሆልድ ናቸው። ሁለተኛ ማርኬት ፋክተር ማርኬት ነው ኦር ኢንፑት ማርኬት የምንለው። ኢንፑት ማርኬት የተባለው ፋክተርስ ኦፍ ሪሶርስ ነው እዚህ ላይ የሚሸጡት። ሶ ኢት ኢዝ ኤ ማርኬት ዌር ኢኮኖሚክ ዩኒትስ አይታቸዋል። ኢኮኖሚክ ዩኒትስ ትራንዛክት ኦር ኤክስቼንጅ ፋክተርስ ኦፍ ፕሮዳክሽን ኦር ኢንፑትስ። እነዚህም ላንድ፣ ካፒታል፣ ሌበር ኤንድ ኢንተርፕሪነርሺፕ ናቸው። ኢን ዲስ ማርኬት ኦነርስ ኦፍ ሪሶርስ አር ሃውስሆልድ ነው። እዚህኛው ውስጥ ፕሮዳክት ማርኬት ውስጥ ኦነሩ ፈርም ነው። አይ እዚህ ላይ አሱ ቢዝነስ ፈርምስ እንደ ሴል ዘ ሪሶርስስ ቱ ቢዝነስ ፈርምስ እንደ ገቨርንመንት። እዚህ ላይ ገዢ ደግሞ ፈርምና ገቨርንመንት ነው። እዚህ ላይ ፕሮዳክት ማርኬት ላይ ገዢ ገቨርንመንትና ሃውስሆልድ ነበሩ። እዚህ ደግሞ ፈርምና ገቨርንመንት ነው። ሶ አሁን ደ ሰርኩላር ፍሎው ዲያግራም የምንለው አለ። እሱ ደግሞ ኢስ ኤ ቪዥዋል ሞዴል ኦፍ ደ ኢኮኖሚክ ዳት ሾውስ ሃው ማኒ ኢኮኖሚክ ሪሶርስ ኤንድ ጉድስ ኤንድ ሰርቪስስ ፍሎው ስሩ ማርኬትስ አሞንግ ዘ ዲሲሽን ሜኪንግ ዩኒትስ። እነዚህ ዲሲሽን ሜኪንግ ዩኒትስ ብለን ያየናቸው መካከል እንዴት ኢኮኖሚክ ሪሶርስ ሰርኩሌት ያደርጋል፣ ብሩም እንደዛው ማኒ እንዴት ሰርኩሌት ያደርጋል፣ እንደዛም ጉድስ ኤንድ ሰርቪስ እነዚህ እንዴት ሰርኩሌት ያደርጋሉ የሚለውን የሚያሳይ ሰርኩላር ፍሎው ዲያግራም ነው። ሶ ይሄ ሰርኩላር ፍሎው ኦፍ ኢንካም ዊዝ ቱ ሴክተር ብለን ወይም ቱ ሴክተር ስሪ ሴክተር ብለን እናያለን። ሶ ይሄ ሰርኩላር ፍሎው ኦፍ ኢንካሙ ዊዝ ቱ ሴክተር ስናይ ፈርምና ሃውስሆልድ ብቻ ነው አሉት። ገቨርንመንት የለም። ፈርም አለ፣ ሃውስሆልድ አለ። ሶ ሁለት ማርኬቶች አሉ ብለናል። ጉድስ ኤንድ ሰርቪስ ማርኬት ፎር ጉድስ ኤንድ ሰርቪስ ኦር ፕሮዳክት ማርኬት እና ፋክተር ማርኬት እዚህ ይችላል ፎር ፋክተርስ ኦፍ ፕሮዳክሽን። ሶ አሁን ማርኬትስ ፎር ጉድስ ኤንድ ሰርቪስ የሚለው ላይ የሚሸጠው ፈርም ነው፣ ገዢው ደግሞ ሃውስሆልድ ነው። እዚህ ላይ ይሁት ፈርም እዚች ጋር አለ፣ ፈርም እዚህ አለ፣ ሃውስሆልድ እዚህ አለ። ሶ ከዛ በኋላ ፈርሞች ጉድስ ኤንድ ሰርቪስን ወይንም ደግሞ እነሱን ፕሮዳክት ይዞ እዚህ ማርኬት ላይ ይመጣሉ። ከዛን ደግሞ ሃውስሆልዶች ደግሞ ከዚህ የሆነ ብር ይዞ ይመጣሉ። ከዛን ሃውስሆልድ ብር ሰጥቶ ከፈርሞች ይገዛሉ። ደን ፈርሞች ምንድነው የሚያገኙት? ከሃውስሆልድ ሬቬኒው ያገኛሉ። ደግሞ ሃውስሆልዱ ጉድስ ኤንድ ሰርቪስን ተቀብሎ ይመለሳል፣ ብር ሰጥቶ ማለት ነው። ሶ ስፔንድ የሆነ ነገር ስፔንድ ያደርጋል። እንደ ጉድስ ኤንድ ሰርቪስን ተቀብሎ ይመጣል። አንድ ልድገመው። ይሄ ፕሮዳክት ማርኬት ነው። ፕሮዳክት ማርኬት ላይ ሸጪዎች ፈርሞች ናቸው፣ ገዢዎች ደግሞ ሃውስሆልድ። ሶ ገዢ ሻጪ ፈርም ከሆነ ፈርሞች ጉድስ ኤንድ ሰርቪሳቸውን ከዚህ ይዘው ይመጣሉ። ሶ ከዛ በኋላ ሃውስሆልዶች ደግሞ ብር ይዘው ይመጣሉ። ደን እዚህ ላይ ይገናኛሉ። ከዛ ኤክስቼንጅ ይደረጋል። በታች በኩል ደግሞ ፕሮዳክት ማርኬት ፋክተር ማርኬት ብለናል። ፋክተር ማርኬት ላይ ደግሞ ሃውስ ሆልዶች የነሱን ፋክተርስ ኦፍ ፕሮዳክሽን ይዘው ይመጣሉ። ላበር፣ ላንድ ኤንድ ካፒታል። እንደን ፈርሞች ደግሞ ይሄን ነገር ይዘው ይመጣሉ። ዌጅ ለላበር የሚከፈል፣ ሬንት ለላንድ የሚከፈል፣ ኢንተረስት ለካፒታል የሚከፈል ይዘው ይመጡና ፋክተርስ ኦፍ ፕሮዳክሽንን ተቀብሎ ይመለሳሉ። ሶ እንደዚህ ነው። እቺ ዲያግራም ቀላል ናት። ሁለት ማርኬት አለ፣ ፕሮዳክት ማርኬት እና ፋክተር ማርኬት የምንለው። እዚህ ሁለት ኢንቲቲዎች አሉ፣ ፈርምስ እና ሃውስሆልድ። ቢኮዝ ቱ ሴክተር ብለናል፣ ቱ ሴክተር እያየ ስለሆነ ሶ እዚህ ላይ ፕሮዳክት ማርኬት ላይ ሻጪ ፈርም ስለሆነ ፈርሞች ጉድስ ኤንድ ሰርቪስን ይሸጣሉ። ሃውስሆልድ ደግሞ
ጉድስ ኤንድ ሰርቪስን ይገዛሉ። ሶ ፈርም የሚያገኙት ሬቨኑ ነው። እነዚህ ደግሞ ሃውስሆልድ ስፔንድ ያደርጋሉ። በታች በኩል ደግሞ ማርኬት ፎር ፋክተርስ ኦፍ ፕሮዳክሽን ብለናል። ሃውስሆልድ ይሸጣሉ፣ ፈርሞች ደግሞ ይገዛሉ። ሶ ፈርሞች ዌጅ፣ ሬንት ይሄ ክፍያ ናቸው። በቃ ክፍያውን ይዞ ይመጣል። ፋክተርስ ኦፍ ፕሮዳክሽን ይዞ ይመለሳል። ይሄ ደግሞ ሪሶርስን ይዞ ይመጣል። ኢንካምን ይዞ ይመለሳል። ሶ ቱ ሴክተር ዲያግራም ይሄን ይመስላል። ስሪ ሴክተር ዲያግራም ማለት ስሪ ሲሆን ደግሞ ገቨርንመንት ሲጨመር ደግሞ ሶስት ኢንቲቲ ይሆናሉ። ፈርም፣ ሃውስሆልድ እና ገቨርንመንት ነው። ሶ እዚች ላይ ሌላ እንዳለ ነው። እዚህ ላይ ልክ እንዳየን ፈርሞች ጉድስ ኤንድ ሰርቪስን ፕሮዳክት ማርኬት ላይ ይዞ ይመጣሉ። ግን የሚገዛው ገዢዎች አሁን ሁለት ነው የሚሆኑት። ገቨርንመንት ይገዛል። ሶ ገቨርንመንትም ይገዛል ጉድስ ኤንድ ሰርቪስ እዚች ላይ ገቨርንመንት ይገዛል። እንደዛውም ደግሞ ሃውስሆልዶችም ይገዛሉ ጉድስ ኤንድ ሰርቪስን። ይሄ አይተናል ኦልሬዲ። ሶ እንደዛውም ደግሞ ፋክተር ማርኬት ላይ አሁንም ገዢ ሁለት ነው የሚሆኑት። ፈርሞች ድሮ ቅድማ ራሱ ይገዛሉ ብለናል። እዚህ ዌጅ ምናምን ይዞ መጥቶ ፋክተርስ ኦፍ ፕሮዳክሽን ይዞ መለሳሉ። ገቨርንመንትም ፋክተርስ ኦፍ ፕሮዳክሽን ይዞ ይመለሳል። የሆነ ፔይመንት ይዞ ይመጣል። ሶ ሃውስሆልዶች ደግሞ ኢንካም ያገኛሉ ብለናል። ይሄ ቀላል ልክ ቱ ሴክተር ላይ ያየነው ነው። ግን ገቨርንመንት ሲጨመር አሁን ከሁለቱም ይገዛል። ገቨርንመንት ከፕሮዳክት ማርኬትም ይገዛል፣ ከሪሶርስ ማርኬትም ይገዛል። ኤክስፔንድ ያደርጋል፣ እዚህ ፔይመንት ይከፍላል። ሶ እንደዛም ደግሞ ሌላ ተጨማሪ ገቨርንመንት የሚያደርገው ሰብሲዲ ለፈርሞች፣ አንዳንድ ፈርሞች ለሀገሪቱ በጣም ወሳኝ ለሆኑት ፈርሞች ወይንም ደግሞ ኪሳራ እንዳያጋጥማቸው ለፈለጋቸው ሲፈልግ መንግስት ሰብሲዲ ይሰጣል፣ ያግዛቸዋል። እንደዛም ደግሞ ታክስ ይሰበስባል ከፈርሞች። የሆነ ሰርቪሶችንም ለፈርሞች ይሰጣል። ወደ ሃውስሆልድ ስንመጣ ገቨርንመንት አሁንም ምን ያደርጋል? ኢንካም ሰፖርት ያደርጋል። ሃውስሆልዶች ታክስ ይሰበስባል ከሃውስሆልድ፣ ሰርቪስ ይሰጣል። ይሄን ይመስላል። አሁንም ቀለል አድርገን እንድገመው። ሲምፕል ነው። ስሪ ሴክተር ሲሆን ገቨርንመንት፣ ሃውስሆልድ እና ፈርም አለ። ሶ ፈርሞች የራሳቸውን ፕሮዳክት ጉድስ ኤንድ ሰርቪስ ማርኬት ላይ ነው የሚያመጡት። ሃውስሆልድ ደግሞ ሪሶርሳቸውን እዚህ ፋክተር ማርኬት ላይ ነው የሚያመጡት። ይሄን ይዘናል። ሶ እዚህ ላይ ገዢ አሁን ሁለት ነው የሚሆነው። ፕሮዳክት ማርኬት ላይ ገቨርንመንት ይገዛል፣ ኤክስፔንድ ያደርገው የሆነ ነገር ይገዛል። ሶ ጉድስ ኤንድ ሰርቪስን ይገዛል። እንደዛውም ሃውስሆልዶችም ከፈርም ይገዛሉ እዚህ ማርኬት ላይ። ይሄን ይዘናል። ከዚህ ደግሞ ገቨርንመንት ይገዛል ከፋክተርስ ኦፍ ፕሮዳክሽን ላይ። ፋክተርስ ኦፍ ፕሮዳክሽንን ይገዛል፣ የሆነ ክፍያ ይከፍላል። ሶ ፈርሞችም ይገዛሉ። በተጨማሪ ገቨርንመንት ለፈርሞች ሰብሲዲ ይሰጣል፣ ታክስ ይለቅማል። ገቨርንመንት ሰርቪስ የተለያዩ ሰርቪሶች አሉ ይሰጣቸዋል። ኢንካም ይሰጣል ለሃውስሆልድ ደግሞ እንደዛም ታክስ ይሰበስባል፣ ሰርቪስ ይሰጣል። ሶ ይሄ በጣም ሲምፕል ነው። ሶ የዛሬ ትምህርታችን ይሄን ይመስላል። ቻፕተር 1 ጨርሰናል። ሶ በኮሜንት ስር አሳውቁን። ቻፕተር 2 ቶሎ እንለቃለን። ከዛ በኋላ የተለያዩ ሚድ ኤግዛሞችንም ልንሰራ እንችላለን። ሶ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንደዛም ቪዲዮ ላይክ ሼር ማድረግ እንዳረሱ። ጉድባይ